አራውንስ እንዴት ልቻለው ጌትዬ አላሙዲንዬ አይ አልቻልኩትም አሁንስ አልችለውም ወይ እንዳታነሱኝ ኧረ መቆምም አልችልም ወይ አልችልም አሁንስ ኧረ እንደው ምኑ ነው የሞተው ድመቱ ነው አሉ የሞተው ያ ፍየል እየበላ ያደገው ድመት እሱ ነው እኔም ወሰርከኝ ጌታዬ አይ እንዴት ሆኖ ይሆን እኔ አልበላሁት እንዴት ነው የምትወጣው ተዋት በሉኝ እኔ የለም እንዴት አላሙዲን አይሉም እኮ ዱባይ ላይ በባዶ ነው አንዲ ሲጽፉ ካሜራ እያዩ ነው ላይ ነው እያየን እንግዲህ አሁን ተመልከተኝ አሁን ይሄን አይ እኔ አልችልም ካሁን እንዴት ነው የምችለው ካሁን በኋላ አይ እስኪ ልሄደው ማነው ኧረ ማነው ይሄ ባድሮም ሽኪክ ይለኛል አሁንም ሽኪክ እያለን አንኳኳት ኧረ ልጄ አትልማጭማጭ ያተራገምክ ሽማግሌ ኧረ ልጄ ሲሎታል ከዛሽ ፎካታም ልጆች ሲነጣጥሉኝ በዲናታ ምክንያት ኧረ እኔ አሁን ከዋል ማት ነው መጣት ሌላ ንግግር አልፈልግም ይባት ያው ምን ፈልጋችሁ በቃ ዋቻክልና ልናቋረጣ ነው ዋልት ቀዳዳውን እዚህ ጋር የደቀንከው ልክ ምን እንዳመጣ አፍሲሳል ጭራሽ ኧረ ያው በውሃ ማብሰስ ትስተጓጎላታለህ ሲምብሪስኪ የና ቆጣሪ በቃ በጣም ቆጥሯል ዛሬ በጣም እንደዚህ ነው ቆጠረው ዛሬ እኔ ልጅ በቃ ምንም አታመጣም ምንም ቀስ ብለን የምንነጋገርበት ምንም ቢሆን ጥሩ ጊዜ ነው ፓሳለፈ ሰብረው እንደዚህ ያሯሯጡት ይዛይሎትም ካልጆት ዲነት በቃ ምን አገባት ይባት ኧረ ልጄ እባክህ ብንነጋገር የዛሬ ወር 350 ብር አካባቢ በጣም ቅለታም ሽማግሌ ውሻታም ሽማግሌ እርሶናል ኧረ ልጄ አትስደበኝ 20 ሺህ ብር ቆጥሯል ይስማ ያዋጣታል 20 ሺህ ብር ተከፍላለህ 20 ሺህ ብር ከየት ይመጣል የኔ ልጅ በቃ ከተማምጣ ይባት ያ የዳርካትን ልጅና ከባሏ ተቀበል 20 ሺህ ብርማ የለኝም ተው እንጂ በቃ ምንም አናረግማኛ አንተ ካፊ ቁራጦ ኳን ነው ኧረ በነጋገር አንተ ብሮይዳ ፋይል አስተጓጉሎ ፋይሉ ምን ታመጣለህ ልጄ ኧረ እንዴ ጥሩ ጊዜ እንደዚህ እንትን አትባል በቃ አንተ እነዛ ሰዎች ነው አይቻቻለሁ ዞር በል ካስሬ አላስተናግድም እነሱን አላስተናግድ አንተ አትል ማጭማጭ ድና ራስ አስተናግዳቸው ቲፕ አይሰጡ ምን አይሰጡ ጨረስኩ ይባል አይሰሙም እንደዚህ ቤት በጣም ተበላሽቷል በእናትህ አንተ አስተናጋጅ ምንድነው ጆሬ ላይ ምጮ ምን ፈለክ ምን ውስጥ ነው ምናምን አትባለኝ እሳዝና ተረጋጋ አንተ ክብር ይኑር ክብረ ቢስ ክብር ከሌለ ማናጀሩን ጥራ አፈና አትክፈት የእናት ማናጀር ክብር ለራስ ነው እሺ ምን ዳራቱን ይገለብጥብናል እዚህ ጋር ንፍጣም ወይ ቲፓይሳቱ ይባቶች ናቸው አንተ ናታ ምን ይምጣል ምን እዚህ ጋር እንደ ዱዳ ያረጋል አትናገርም እንዳዘዝከው እንደናንተ አይነት ይባት የሆነ ሰው አይቻለው አንተ ክብር ምን እናርገው እሺ ምግቡስ ሰውዬ እኛ ማሽን አይደለንም አፋችን ላይ አናበስለውም ጠብቅ ታዲያ ባዶ ሳምንት አረ በስተቀር ይባት የሆነ አላየውም እሺ ምን ይመስላል ቲፕ ነው የፈለኩት ችግር ምንድነው ቲፕ ነው ችግር ነው እንደዚህ አፍንጫና ማናጀር ምን ይታዳል አትረጋጋም እንዴ ታዲያ ሰውዬ ደምን አፍስሼ ሄጄ የመንግስት እንጀራ እንዳልበላ የአስተናጋጅ ኑሮነት አስጠልቶኛል ለሴት ብቻ የምታሽቃብጡት ሁላችሁ ይድግባ ምን አራቋችሁ በእናታችሁ ለምን ትገባጥሩኛላችሁ ፖሊሶች ምንም እሳት አቃጥቅቼ ነበር ኧረ ለምን ትመታኛለህ ምን አረኩሽ አንተ ተንበረካ ቋራል ዝም በል ሻማ ወረድ ቶይ በል ሻማ ምን ያደርጋል ምንም ሻማ አልያዝኩም ምን የሻማ ወረድ ገንዘብ ነው የተባልከው የሻማ በእናትህ ዛሬ ማርያም አይደለም ገብርኤል አይደለ ቅዱስ ሚካኤል አይደለ የምን ሻማ ፈልጋለህ ያስፈልጋል አምጣ ተባልካል የሻማ ፖሊስ ባልማላገቦት ቀጥቅጣ አገቡኝ እና ለዚህ ጋር ለምን ትመጡቻላችሁ ማየ በእናትህ ለዚህ ጀመር ሳልሰርቅ ነው ያስገቡት ሳልሰርቅ እኮ ማየ በእናትህ የሻማ ታመጣ አራቋቲ ነው የማየማ ምንም አልያዝኩም በእናታችሁ ወይኔ ምንም አላጠፋሁት እዚህ ጋጣቃጣቃት እኮ በእናታችሁ ባንካችሁ ተውኝ ፖሊስ ጋዳሊ ፖሊስ እሺ በእናታችሁ አትዩ ፋራ እሱ ወንድሜ ምን እያደረገው ነው ምን እያደረገው ናርስ ለምንድን ነው ሰው የምታስጋቢው በእናትሽ ስንት ሚስጥር አለ አይደል ተረጋጋ እስኪ ምን ሆነ ነው ዶክተር ላበላቢው ነው ከብዷል እንዴ ትንሽ ኦፕራሲዮኑ አድካሚ ነው ለዛ ነው እንዴ አዎ
እና ወንድሜ ምን እያረከው ነው? ኦፕራሲዮን እያረግነው ነው። ጥርሱን አንድ ያመው እና እኛ እኮ ጉበቱ ፌል አድርጓል ተብሎ እኮ ነው የመጣው። ጉበቱ ተረጋጋ፣ ይድናል። ደህና ነው። ወይኔ ወንድሜን ገሎታል። ወንድሜ ተነስ። ዞር በል እስኪ ንፍጣው። ምንድነው የምትል ማጫማጫው? ደህና ነው፣ ይድናል አልኩህ አይደል? ውጭ ጠብቀን፣ ውጭ ጠብቀን። እሺ ና አድንልኝ ወንድሜ። ለፖሊስ ልትናገር ነው እንዴ? አረ እንደዛ አይደለም። ያልነገርኩህ ነገር አለ። ምንድነው? አንዱን ጉበቱን አውጥቼ ሳጥበው ከእጄ ላይ ስለወደቀ ከጥቅም ውጭ ሆነ። ጉበቱን ጣልኮ መሬት ላይ ኤክስቼንጅ ማድረግ ይቻላል። ያንተን ጉበት ለግሰው አንዱ ልቃቀኝ። ናስኪክባ ናቅባታ ንፍጣው። ምን ያምተን ማጫማጫው? ልቃቀኝ። ናርስ ባሩ ዝግል ናስዬ እና ወጫና ጥሪል ከአቅማችን በላይ ነው። ናቅባ። እኔንም ምን ልታረገኝ ነው? ኦፕራሲዮን ትሆናል። ልቃቀኝ። ናቅባ እስኪ ደህና ነው እሱ። ልቃቀኝ። ናርስ ያስገባቸው አስገባ። ናቅባ ልቃቀኝ። ማን ነው እንደዚህ የሚያንኳኳ? ኧረ መጣን። አሳይሉም እንደ መጣን ይኸው ታሩም ባክ ንፍጣ ምንድነው? ቃስ ብላችሁ በር ማክፋት ማለት አራ ፀሐይ ላይ የምታስቆመው ምንድን ነው? እንዴት አለ ይሄ ይካፋት ባክ ፀሐይ ካላጣላጣም በኋላ ነው የሚከብተው። ዲያራ አባስ ነው ስርዓት አድርግ። ከየት ነው የመጣችሁት? ከቤቶችና ከህዝቦች ቆጠራ ነው የመጣ ነው። ዳራቲን አትገልም። ከህዝብ ቆጠራ ታዲያ እኔ ምን ልርዳ? እንደዛ ነው የሚባለው። ምን ልርዳ ነው የሚባለው? እሺ ቤት ውስጥ ስንት ናችሁ? እንዴት ነው የምትኖሩት? እንዴት ነው አኗኗራችሁ? እሱን ለማጣያቅ ነበር። 8 ልጅ አለኝ። አጠቃላይ 10 ነን። 8 ልጅ አለን። 10 ናችሁ። ምን ቃል በላፈለፍልም እንደምን እንደዚህ ሁሉ ልጅ ምን አስወለደ? አረ ልጅ አይደል እንዴ? እንደዚህ አይባልም እንዴ? በቃ ኮንዶም ማጣቃም ነው ታዲያ። ልጅ አይደለም እንዴ? አጋኘው ብላ ላጥልጣ። አረ አባስ መስራት አርጋናት። የፈለከውን ተናገርና ሂድ። እንደዛ ነው። አዎ በቃ እሺ፣ በጣም ጥሩ። አማጣጤ ያው ስለ ውዝፍት ዳ ታውቃለህ? ግን ምንድነው ወዳው ደግሞ $575 እናለበት አታውቅም አንተ? ኧረ አውቃለሁ፣ ሰምቻለሁ። በጣም ጥሩ ካሳማ እና እሱን እንዲካፈል ነው። 8 ልጆችም ይመለከተኛል ብላል። ያ 8 አንድ ላይ 10 ወደ 570 ምናምን ሺህ ብር ይመጣል ማለት ነው። 570 ምናምን ሺህ ብር እኔ ታዲያ ከየት አምጥቼ ነው የምከፍለው? እና እኛ ምን አገባን ታዲያ? ያ ሁሉ ህፃን ለጥልጣ ወልደኛ ምን እናድርግ? አገባን አካብልም ስነ ስርዓት አድርገን ያከፍልም 500 ምናምን በቃ ጨርስ። አትከፍልም። ማክሲም ማን ነው? በማን ነው ካርታና ፕላን ወጣው? አቶ በፍርዱ አዲስ ፋይል ላይ ጽፋሉ። አቶ በፍርዱ። አዎ እንዴ ምንድነው የምትሰራው? አባ ቆይ አቶ በፍርዱ ኢዳይን አልከፍልም ቤቱ ተሸጦ ኢዳይ ከፋል ብላችሁ ፈርማችኋል። ጨረስኩ በቃ በአራጅ ይሸጣል። ጨርሳ አትልማጭ ማጭ ሊፋጭ ጨርሻ። ኧረ በእናትህ አናግረኝ እንጂ ከሶስት ሰዓት በኋላ ዕቃን አውጥታ ጠብቀን ቤቱ ለባንክ እንትን ይባላል። ጨርሰናል በቃ። እስኪ ወረዛ ሄድ በእናትህ አትይ ወረዛ ሄድ በቃ አንፈልግም እኛ እንደዛ ማልማጭ ማጭ ሚድራይ ጋጥ ነጋራ እዚህ እንደዚህ ተሰብስቧል። እንደዚህ ነው የሚንቀጣቅጣው ዛሬ ነው። እና እሺ እንደና ሰላም ነው ዲፋጭ ይሄ ማሳለ በና ትንሽ ፕሮጀክት ነበረች። እቃዋ ጋር ማጣራ ነበር ያመጣው። በጣም ጥሩ። እሺ ይሄ ምንድነው? እስኪ ንገረኝ። ስንት ነው? ይሄ ፈሳሽ ሳሙና ማምረቻ ነው። እሺ በአሬቃ እስከ 1000 ሊትር ያመርታል። በጣም ጥሩ። ዋጋውን ከ90 ሺህ ብር ጀምሮ ያገኙታል። ከ90 ሺህ ብር ጀምሮ አሪፍ ዕቃ ነው። ሪካሽ ማለት በጣም ጥሩ። እናመሰግናለን። ይሄ ስንት ነው? ይሄ ደረቅ ሳሙና ማምረቻ ነው። እሺ በቀን እስከ 6500 ደረቅ ሳሙና ያመርታል። እሺ በቃ ዋጋው 470 ሺህ ብር ብቻ ነው። በጣም ሪካሽ ርካሽ ነው። የቡስኩት ዋጋ ነው የምጣሩት ለእናንተ ደንበኞቻችን። አትልማጭ ባኪ ደንበኛ ምናምን እያልክ ንፍጣም በስርዓት እንትን አትልም። ይሄስ ይሄ ፓኬጂንግ ካርቶን ማምረቻ ማሽን ነው። እሺ የተለያዩ የበርገር የፒዛ ካርቶኖችን ያመርታል። ዋጋ የለው። ዋጋው 270 ሺህ ብር ነው። 270 ሺህ ብር በጣም ሪካሽ ነው። አሪፍ ዕቃ ነው። ማሽነሪ ግን እንደዚህ ሪካሽ ነው እንዴ? ርካሽ ነው። ተረጋጉ እንጂ። እሺ ይሄ በጣም ትልቅ ነው እንደማው ሲምብር ነው ንገረኝ። ምንድነው እሱ? ይሄ ምንጣፍ ማጠቢያ ማሽን ነው። እሺ ምንጣፍ አቧራ ያራግፋል፣ ያጥባል፣ ያደርቃል። እስኪ በቃ አሪፍ ዕቃ ነው። አንተ ባስማም ስሜት አለው በጣም ማን የሚያጥባል እንዴ? ምንጣፍ ብቻ ነው የሚያጥበው። ዋጋው ስንት ነው? ወዳ ጋዳለው ዋጋው 1.3 ነው። 1.3 ሚሊዮን 1.3 ሚሊዮን። አሪፍ ርካሽ ነው። አሁን ምን እናደርጋለን መሰላችሁ? ለእናንተ ለእኛም ደህንነት ንግድ ፍቃድ አረጋሽዬ ምን ንግድ ፍቃድ? የምን ንግድ ፍቃድ ነው ጋሽ? እናንተ እንደዚህ ጣራ እያላካችሁ ትሸጣላችሁ። ለመንግስት የሚገባውን ከብት ከፍላላችሁ። ንግድ ፍቃድ አምጣተለ ጋሽዬ አንድ ፍቃድ አለ። አብላ አዎ ከፍለን አሳድሰን ምን ከፈልክ እንዴ? እሺ
ታድሷል ባካት ማጭማጭኛ ያታዳን ስራ ባናታ የጋሽ እየተረጋ እንደዚህ በጊዜ ማስካላችሁ በጣም አሪፍ ነው እናመሰግናለን በቃ ጨረስን እሺ የድርጅታችን ስም አንቴና ማኒፋክቸሪንግ እና ቢዝነስ አማካሪ ድርጅት በጣም ጥሩ ስለካፈራችሁ እናመሰግናለን በጊዜ እሺ ጋሽ ለበለጠ መረጃ ከታች ባለው ዩዘር ኔም እና ስልክ ያገኙን እንደውላለና